ድረስ አላህ የወደዳቸውና ከዚህ የተሻለ ነገር ለምኑ አሉ። ከዚያም ሌላኛው ሰሃባ ተነስቶ እንዲህ አለ፣ ይህ ክፍል በሩቢ በከበሩ ድንጋዮችና በአልማዝ እንዲሞላ አላህን እንለምነው። በዚህም በአላህ መንገድ ላይ ለሃይማኖት አገልግሎት አውለዋለሁ። እነርሱም አላህ የወደዳቸውና ከዚህ የተሻለ ነገር ለምኑ አሉ። የጠየቁት ነገር ስህተት ነው እያሉ አይደል? ከዚህ የተሻለ ነገር ለምኑ እያሉ ነው። እኔ ሁልጊዜ አምን ነበር፣ አሁንም አምናለሁ። እንዲሁም ሁልጊዜም እላለሁ ስኬታማ በጣም አስፈላጊ ነገር። አብዛኞቻችን ሙስሊሞች ድርጅቶች ለስኬት በጣም አስፈላጊ ነገር ገንዘብ ነው ብለን እናስባለን። ለዲኑ ለሃይማኖቱ ሲባል አይደለም አብዛኞቹ። ይህም ህዝረቱ ዑመር አላህ የወደዳቸውና የተናገሩትን ንግግር ያስታውሰኛል። የአንድ ሺህ ጻድቅ ሙስሊም ሞት ከአንድ ሙስሊም ቤት ዓሊም ሞት ይሻላል። በቀን 5 ጊዜ የሚሰግድ 1000 ጻድቅ ሙስሊሞች የሃይማኖተኛ ሰዎች ሞት ከአንድ ሙስሊም ቤት ሞት ይሻላል። አንድ ቀን ህዝረት ዑመር ከሰሃቦቹ ጋር በዚህ ጉዳይ ላይ ሲወያዩ እንዲህ ብሎ ጠየቋቸው፣ አላህ ምን ትለምኑ ነበር? ዲኑን ለማስፋፋት እንዲረዳቸው ይህን ክፍል በምን ነገር እንዲሞላ አላህን ትለምኑት ነበር? ሰሃቦቹም እንዲህ አሉ፣ ዲኑን ለማስፋፋት እንድንጠቀምበት የክፍል በወርቅ እንዲሞላ አላህን እንለምነው ነበር። እነዚህ ሰሃቦች ገንዘብን አልፈለጉም ነበር። ይህንን ሀብት ዲኑን ለማስፋፋት እንዲጠቀሙበት ነው ያሉት። ለራሳቸው አልፈለጉትም። የጥንዶች ህይወት አልፈለጉም። ይህ ክፍል በወርቅ እንዲሞላ ወደ አላህ እንጸልያለን። ይህም በአላህ ሱብሓነሁ ወተዓላ መንገድ ላይ ለመዋል እንዲያስችለን ነው። ህዝረት ዑመር አላህ የወደዳቸውና ከዚህ የተሻለ ነገር ጠይቁ አሉ። ከዚያም ሌላኛው ሰሃባ ተነስቶ ይህ ክፍል በሩቢ በከበሩ ድንጋዮችና በአልማዝ እንዲሞላ ወደ አላህ እጸልያለሁ። ይህም በአላህ መንገድ ላይ ለመዋል እንዲያስችለን ነው አለ። ህዝረት ዑመር አላህ የወደዳቸውና ከዚህ የተሻለ ነገር ጠይቁ አሉ። የሚጠይቁት ነገር ስህተት ነው እያሉ ነው አይደል? ከዚህ የተሻለ ነገር ጠይቁ እያሉ ነው። ስለዚህ ሰሃባው የአሚረል ሙእሚኒን የሙእሚናን መሪ ሆይ የተሻለ ነገር ምን እንደሆነ እርሱ ይንገሩን አሉ። ህዝረት ዑመርም ይህ ክፍል እንደ ሙአዚን አልጀበል እና አብዱረህማን ቢን አውፍ ባሉ ዳዒዎች በእስልምና ጥሪ አድራጊዎች እንዲሞላ ወደ አላህ ይጠይቃለሁ። ይህም በአላህ ዲን ሃይማኖት እንዲያሰራጩ ይኪያቸው ዘንድ ነው አሉ። ስለዚህ ገንዘብ ከሁሉ በላይ አስፈላጊ ነገር አይደለም። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምን ትቶልን አለፉ? ገንዘብ ትቶልን አለፉ። ሲሞቱ ምን ትቶን ያለፉት? እሳቸው ያለጠኗቸውና ዲኑን ያስፋፉት ሰሃቦች ትተውን አለፉ። በሀጀቱል ወዳ የትንቢት ሐጅ ወቅት ኹጥባ ሲያደርጉ 124,000 ሰሃቦች ነበሩ። እሳቸው መልእክቱን አደረስኩላችሁ ብለው ጠየቋቸው። ሁሉም አዎ በእርግጥ አድርሰሃል አሉ። ከዚያም ሂዱና እዚህ ላልተገኙ ሰዎች መልእክቱን አድርሱ አሏቸው። አብዛኞቹ መልእክቱን ለማድረስ ወደ ተለያዩ ዓለም ክፍሎች ሄዱ። መልእክቱን ለመላው ዓለም ለማድረስ አነስተኛ ቁጥር ያላቸው ብቻ በአረቢያ ምድር ተቀብሯል። ስለዚህ ገንዘብ ይልቅ በጣም አስፈላጊ ነገር አላህ እርዳታና የሰው ኃይል ነው። ለዚህ ለስኬት ቁልፍ ያለህ እርዳታ ነው። አላህ በሱረቱል አል-ኢምራን ምዕራፍ 30 ቁጥር 160 ላይ እንዲህ ይላል፣ አላህ ቢረዳችሁ አሸናፊ የላችሁ፣ እርሱ ቢተዋችሁ ከእርሱ ሌላ ሊረዳችሁ የሚችል ማን አለ? አማኞች በአላህ ላይ ብቻ ይተማመኑ። ሁለተኛ ነጥብ መጣር ነው፣ መታገል ነው።
በአላህ በሱረቱል አንከቡት ምዕራፍ 29 ቁጥር 69 ላይ እንዲህ ይላል፣ በአላህ ሱብሓነሁ ወተዓላ መንገድ ላይ ብትታገዙ አላህ መንገዶቹን ይከፍትላችኋል። ታግላችሁ መንገዱ ካልተከፈተ ተጠያቂው ማን ነው? አንተ ነህ፣ አላህ አይደለም። ምክንያቱም አላህ ብትታገሉ መንገዱን ይከፍትላችኋል ብሎ ቃል ገብቷል። ታግላችሁ መንገዱ ካልተከፈተ ያ ማለት ጨረታችሁ ትክክል አልነበረም ወይም በቂ አልነበረም ማለት ነው። አላህ ብትታገሉ ጂሃድ ብታደርጉ መንገዶችን ይከፍትላችኋል ብሎ ቃል ገብቷል። እናም የመጨረሻው ሶስተኛ አስፈላጊ ነጥብ በዚህ ቴክኒክ ነው። አላህ በሱረቱል ነህል ምዕራፍ 16 ቁጥር 43 ላይ እና በሱረቱል አንቢያ ምዕራፍ 1 ቁጥር 7 ላይ ይህን ይገልጻል። ካላወቀው እውቀት ያለው ሰው ጠይቅ። ከዚያም ሶስተኛ ዘዴው ይመጣል። ከሁሉም በጣም አስፈላጊ ነገር ውስጥ ገንዘብ በጣም አስፈላጊ ነው። 10 አስፈላጊ ነገሮች ካሉ ገንዘብ በ10 ቁጥር ላይ አስቀምጣለሁ። ነገር ግን አብዛኞቹ የሙስሊም ድርጅቶች የሚያሳዝነው ሁኔታ ዛሬም ቢሆን ገንዘብ በጣም አስፈላጊ ነገር እንደሆነ ያስባሉ። እሱ አይደለም። አንደኛ የአላህ እርዳታ ነው። 10 ጠቃሚ ነገሮች አሉ። ገንዘብ በቁጥር ይደርሳል። በመጨረሻ ድርጅታችን ኢስላሚክ ሪሰርች ፋውንዴሽን እንድንጀምር እንደጀመረን ያውቃሉ። ስለ ድርጅታችን የማታውቁት ሰው ከሆነ ድርጅታችን በ1991 መስርተናል። እኔ በሼህ መዲን ዲዳታ መስርቼ ነበር እና ለአባቴ እንዲህ አልኩት፣ አንተ ውጭ ብዙም መጫወት ትሰጣለህ፣ ለምን በወር 5000 ሩዚ አትሰጠኝም? ይህ $80 ነው። በ1991 $80 ነበር። የደህዋ ድርጅት መመስረት እፈልጋለሁ። ይህ በአመት $1000 ነው። ስለዚህ ድርጅታችንን ስንመሰርት 33 አመት ገደማ በጀታችን በወር $80 ነበር። በየአመቱ $1000 ነው። አሁን በዚህ ዘመን በብዛት ማብዛት ከፈለግ $10,000 ሊሆን ይችላል። አንድ ከዚያም ይበልጣል። በአነስተኛ በጀት ነው የጀመርነው። በእርግጥ ለመጀመሪያዎቹ በርካታ ዓመታት ብዙ ስፈልግ ከአባቴ መጠየቅ አለብኝ። ስለዚህ በጀት እየጨመረ ሄደ። ግን በወር $80 በአመት $1000 ጀመረን። ያለ እርዳታ ነበር ማየን ተውኩት። ትልቅ ነገር አልሰራሁም። በዳዋ ዘርፍ ሙሉ ጊዜ በሕክምና ሐኪምነት ማየን ተውኩት። ለማስቀመጥ አንድ ሰው ለመቅጠር ስብሰባ ነበረን። ከዛ ደሞዙን እንሰጠዋለን እንዲሁም አንሰጠውም። በሚቀጥለው ጥቂት ዓመታት ምናልባት ከ10፣ 5 እና 20 ዓመታት ውስጥ አልሐምዱሊላህ የዓለማችን ትልቁ የሙስሊም የዳዋ ድርጅት ሆኗል። በሙሉ ጊዜና በደሞዝ የሚሰሩ 100 ሰራተኞች ነበሩ። ከበጀት አንፃር ሲታይ ከእኛ በጀት 10 እንኳ የሚደርስ ሌላ የግል ሕክምና ድርጅት አልነበረም። ከበጀታችን 10 እንኳን አይደርሱም። በጀታችን ምን ያህል እንደነበረ አልነገራቸውም። እና ትልቅ የግል የዳዋ ሕክምና ጥሪ ድርጅት ሆነ። የሳተላይት ቻናሉን ጀመረ። አላህ ስኬትን ስለሰጠን በቡሩንዲ በአንድ ጊዜ ስብሰባ ላይ 50,000፣ 100,000 እና 250,000 ሰዎች በአካል ተገኝተው ያዳምጡን ነበር። በህንድ፣ በሰሜን ህንድ እና በብሔር በአካል ተገኝተው ካዳመጡት ሰዎች መካከል ትልቁ ቁጥር ከ1 ሚሊዮን በላይ ነበር። አላህ ስኬትን ሰጠን። በ1 ሚሊዮን በላይ ሰዎች በአካል ተገኝተው ነበር። ከተሰብሳቢዎቹ መካከል ከ25 በመቶ የሚሆኑት ሙስሊም ያልሆኑ ነበሩ። ስለዚህ በቡሩንዲ 100,000 ሰዎች ቢኖሩን ከእነዚህ ውስጥ ከ25,000 የሚሆኑት ሙስሊም ያልሆኑ ነበሩ። 200,000 ሰዎች ቢኖሩን 40,000 እስከ 50,000 የሚሆኑት ሙስሊም ያልሆኑ ነበሩ።
ሙስሊም ያልሆኑትም ይወዱን ነበር። በመቶዎችና በሺዎች የሚቆጠሩ እስልምናን ተቀበሉ። ይህ ሁኔታ ከአዲስ መንግስት ጋር ብዙም አልተስማማም። ስለዚህ ሂጅራ ስደት ለማድረግ ተገደድኩ። ታውቃላችሁ፣ በህንድ በነበርኩበት ጊዜ በየቀኑ በሌሊት ሰላቶች ላይ ወደ አላህ እጸልይ ነበር። አላህ ሆይ ሕይወቴንና ሀብቴን ለአንተ መስዋዕት ሆን። ሂጅራ ሳደርግም አላህ ሀብቴን ትቼ መሄድ ነበረብኝ። ስለዚህ አላህ የጸሎቴን ግማሽ ሰማ፣ የጸሎቴን ግማሽ ብቻ። በሂጅራ ምክንያቱም አላህ ሀብታችንን ማለትም በ10 ሚሊዮኖች የሚቆጠር ዶላር ዋጋ ያለውን ሀብት ትተን መሄድ ነበረብን። አሁን የጸሎታችን ሁለተኛ ክፍል መመለስ እየጠበቀን ነው። ባለ መንገድ ህይወትን መስዋዕት ማድረግ እየጠበቀን ነው። ኢንሻአላህ በቅርቡ